ሻሎም የጌታ ሰላም ከእናንተ ጋር ይሁን። እንዴት ከረማችሁ? መጽሐፍ ቅዱስ ካነበብኩ ቆይቻለሁ። ከጸለይኩም በጣም ብዙ ዘመን ሆነኝ። ልጆቼ በጌታ ነበሩ፣ አሁን ግን ወደ ኋላ ተመልሰዋል። ይህ ሁሉ ምርኮዬ ይመለሳል የምትሉ ሰዎች ካላችሁ፣ አዎ ይመለሳል። ዳዊት ካልተዋጋበት ጦርነት ወደ ሲቅላግ ሲመለስ ሚስቶቹ ተማርከው፣ ንብረቱ ተማርኮ፣ ከተማዋ ተቃጥላ ጠበቀችው። እሱን ጨምሮ አብረውት ያሉት ሰዎች እስኪደክማቸው ድረስ አለቀሱ ይለናል ክፍሉን ስታዩት። ነገር ግን ዳዊት ምርኮ ተማርኮ እንዳይቀር የሚያደርገውን አንድ ወሳኝ ነገር አደረገ። ኤፉድ ለብሶ በአምላኩ ፊት ወደቀ። እደርስባቸዋለሁ ልውጣ አለው ይላል። የ3 ቀን መንገድ አማሌቅ ተጉዟል። ዳዊት ላይሄድ የሚችልበት ተስፋ የሚያስቆርጥ ብዙ ነገር አለው። ነገር ግን በአምላኩ በእግዚአብሔር ልቡን አበረታ ብሎ ክፍሉ ይነግረናል። እግዚአብሔር እንደዚህ ያለው ውጣ ትደርስባቸዋለህ። ዳዊት ወጥቶ የተማረከበትን ምርኮ ይዞ ተመለሰ ይላል። ዛሬ እንደዚህ ልበላችሁ፣ ይሄ ነገሬ ተማርኳል፣ ብዙ ዘመን ሆኖታል፣ ይመለሳል የምትሉ ሰዎች ይመለሳል በጌታ በኢየሱስ ክርስቶስ ስም። ከዚህ ቀን በኋላ የምታለቅሱበት ያ የምርኮ ጉዳይ ይመለስላችሁ በኢየሱስ ስም። ጤናችሁ ይመለስ በኢየሱስ ስም። የጸሎት ህይወታችሁ ይመለስ። ህብረት የማድረግ ሌሎችን የመውደድ ለሌሎች የመስጠት ህይወታችሁ በጌታ በኢየሱስ ስም። ይሄ ነገሬ በጠላት ቴሪቶሪ ውስጥ ነው ያለው የምትሉ ሰዎች ካላችሁ በጌታ በኢየሱስ ስም ምርኮ የሚመለስበት ቀን ይሁንላችሁ። አማሌቅ አበቃ በዘበስኩ ብሎ ዘና ባለበት ስፍራ ዳዊት ድንገት ደርሶ ምርኮን እንደበዘበዘ በኢየሱስ ስም ጠላት የሱ ነገር አበቃ ባለበት በዚያ ስፍራ ላይ ድንገት ደርሳችሁ እንድትበዘብዙ በጌታ በኢየሱስ ስም እኔ ጸልያለሁ። ምርኳችሁ ይመለሳል። ሻሎም